መቼ ነው ሙዚቃ ማውጣት ያቀርሽው? የቅርብ ጊዜ ምኞትሽ ነው? እኔ ፊልም ነበር መስራት የምፈልገው። ከዛ ሙዚቃ ማውጣት መፈለግ ከጀመርኩኝ 2 ዓመት ነው። አሳካሁት ጋይስ፣ ሆነ ተከናወነ። ከዚህ በኋላ የሚከብድ ጋይስ ደብታብ ገምተናችሁ ጋይስ how cool ተባለው ምንድነው ጋይስ መቷል ያኛው ስልክስ ቲክቶክ ግባ ጋይስ አንዴ ደብታብ አድርጉ ጋይስ ኮፒሊንክ አድርጉ እሺ ያቡ እየመጣ ነው ጋይስ እየመጣ ነው ኮፒሊንክ አድርጉ ጋይስ ኮፒሊንክ አድርጉ ቪዲዮ አይደለም ኬክ ቆርሳለን ሰለብሬት እናደርግ ነው የመጨረሻ ታይም ላይ እየደረስን ነው ሁላችሁም ኮፒሊንክ አድርጉ ኬክ ሊቆረስ ነው ጋይስ Leka
What did you say there? Hi guys. Guys, share our good, tap our good. Copy. Guys, ያኔንም እንግዳ ይዤ የመጣሁት ስለዚህ ከካሜራ ጀርባ ያለውን እንግዳ እንድናስገባ በደንብ ሼር ይደረግ። 5000 ሰው ካላየን እንግዲህ የኔን እንግዳ አላስገባ በጣም የምወደውን ሰው ይዤ የመጣሁት በዚህ አጋጣሚ ለእናንተ ለጥቁ ደስታ ስንል እንግዲህ ከእንግዳዬ ጋር ነው የመጣሁት ማለት ነው። ይህ እንግዳ ማን ነው? ሁላችንም እንግዲህ ጓጉተናል ብዬ አስባለሁ። ከደቂቃዎች በኋላ እናስገባዋለን። እኔም ያመጣሁት እንግዳ ወይንም እናስገባታለን። ይቅርታ እናስገባዋለን አልኩኝ፣ እናስገባታለን። ስለዚህ ታብ እያደረጋችሁ ሼር አድርጉት። ሙዚቃው ነው ዲጄ ነው ተጣጣው አይሰራም። እዚህ ጋር መጽሐፍ እንግለጽ ኮንግራ እንኳን ገና ማርታ እንዴት ነው አንድ ጊዜ ላውራበት። ለማንኛውም ጋይስ ጉሻዬ ብለን የመጣ ነው እንግዲህ ከዚህ በኋላ ትልቅ ስራዎች ይጠብቃታል። ኮንግራ ተላልኳት ማለት ነውና ሁላችሁም እየገባችሁ በደንብ እንዲታይ አድርጉ። በ24 ሰዓት እንድንጠብቃለን።
አይ እንደግም ማርያም እንደግም ቆይ አሁን አለ አይ ሙዚቃውን ቆይ ጋይስ የተስማማነው ሰው ሲገባ እናስገባለን። ይኸውላችሁ ጋይስ ያቡ ማለት ነው መንገድ ላይ ነው። እሺ ይመጣል የመጣ ነው። It's a matter of time. I'm done with ጋይስ ገና ኬክ እንቆርሳለን ለጥጉ ፕሮግራም ዛሬ ያዘጋጀ እንትን የለም ሴሬሞኒ አለ እንዲሁም የሚገርም የራት ፕሮግራም ይኖረናል ጥጉሻዬ ለዚህ ፕሮግራም ብላ የሚገርም ሰርፕራይዞችን አዘጋጅታለች የራት ፕሮግራም አድርጋልናለች ስለዚህ እንግዲህ ኬኩንም ስለምንቆርስ እንግዲህ ትንሽ ሼር አድርጉትና ብዙ ሰው ሲገባ አረብ ኬኩን ማቀርብ ቢያንስ ማየት መቻል አለበት ስለዚህ ጋይስ ኬኩን እንቆርሳለን እንግዳችንን እንቀበላለን አሪፍ ታይም እናሳልፋለን ማለት ነው እንግዲህ ሙዚቃውን ለብሰራ እየፈገው ትይ አሁን ለኬኩ ያስ ጋይስ ኬክ ይቆረስ ነው እሺ ስለዚህ እንግዲህ ጋይስ ኬካችንን ከመቆረሳችን በፊት ሁላችሁም ሼር አድርጉት የታለ ጥጉ የትኛው ምን ያ ማይ አንቺ መቆረጥ ያለብሽ ማርያምን በል ቆይ ባላ ይወትን በእናት ያው ተጣደፍኩ ነው እኮ ታዲያ ያስከል አብራ በጋና ልቆሶ እዚህ ላይ ነው እዚህ ላይ ደጋና ይዘሽ ነው ትቆሹ ማርያም እግዚአብሔር እሱ ነው እንደዚህ ነበርላ እሺ ጋይስ ኬካችንን የምንቆርስበት ታይም ደርሷል ምን ጋይስ እንግዲህ የመጀመሪያ ሚውዚክ ነው ሰው እንደምትወዱ ተስፋ አደርጋለሁ እና እንደወደዳችሁ ተስፋ አደርጋለሁ እና በጣም ብዙ ስራዎችን እንሰራለሁ ከዚህ በኋላ አናቆምም ሁላችን ወደፊት አንተ አብርሽም ድሪሏን ታወጣለች በጉራጌኛ ጋይስ ፈቀርኩ ድሪል አብርሽ ድሪላ በጉራጌኛ ቸነሁ ይያለ ማናቆም ነው ማናቆም የሚያቆም ኃላፊነቱ ይወስዳል ኔኔ አባወራ ሳይመጣ ይላችሁ ጋይስ ከገባን ማለት ነው አንዴ ከገባን ማለት ነው 2 ሰዓት አልፎናል ከገባን 2 ሰዓት አልፎናል ያቡ ደግሞ በጣም ሩታና ያለን ለተጋብተን መምጣት አልቻለም እና ፕሮግራሙ ግማሽ ላይ ይደርሳል ብለን ነበር እየተጠበቅነው ነው ግን ሌላ ነገር ያደረገን ይመጣል ከዚህ በኋላ ገና በጣም ብዙ ፕሮግራም አለ እሺ ጋይስ አታስቡ አለ ያቡ
ያቡና ጽጌ ደግሞ ኮንግራ የሚባባሉበት ታይም እንሰጣቸዋለን። አይሻልም? ነካ አንዴ ኮንግራ የሚባባሉበት ታይም ሜኪንግ እንሰጣለን ጋይስ። ሜኪንግ እንሰጣለን። አንዴ ቀጣይ ለሐሳብ አሳልፊ ናይ ለስላሳ በኬክ አሁን ነው ሪካርድ የሚደረገው። አሁን ነው ዋና ሪካርድ አሁን ነው ጋይስ፣ አሁን ነው ዋና ናይ የመጀመሪያ ጊዜ አንቺ ያ ስራ አይመጣም። ያልገባኝ ነገር ምን ነው የሚነካው? ነካ ነካ ይላል። ነካ ነካ ይኸውላችሁ ይሄን ስራ ማለት ነው እንድሰራ አብርሃምን የወጣው ወደ ኋላ ተቀምጥኩ ነው የምትገባው። ይኸውላችሁ ይሄን ስራ እንድሰራ የተባበራችሁ ሁላችሁም ላይቭ ተከታተሉታላችሁና ሁላችሁንም በጣም አድርጌ አመሰግናለሁ። አጠገብ ያላችሁ ሁላችሁም ከልቤ ነው። ሁላችሁም በጣም 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 አድርጌ ነው የማመሰግነው። ሁላችሁም ዛሬ እኔም አመሰግናለሁ። ምን ችግር የለም። እና ቻሌንጅ ላይ ተሳተፋችሁ ያልተሳተፋችሁ ብቻ የነበራችሁ ሰዎች በጣም ነው የማመሰግናችሁ፣ በጣም ነው የማከብራችሁ፣ በጣም ነው የምወዳችሁ። ሁላችሁም እግዚአብሔር ነው የምላችሁ። ሁላችሁ ብራቮ 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 ኢንተርቴይንመንት ብራቮ ቢገባ ጥሩ ነበር ጋይስ። ብራቮ ኢንተርቴይንመንት እና በጣም ነው የማመሰግነው ሁላችሁም። አወራው እሺ አንተ ቢያጋታው ዊሻድ ጉና ምናምን ዊሻድ ለታሽ ይደውል ብራቮ ኢንተርቴይንመንት ጋር ደውለት ዊሻድ ጋር እሺ